ኢልምንና መሪነትን መደባለቅ አይደለም። ልክ ወንዝ ሄድና አንድ አስተማሪ ስለ ውሃ ዋና ተማሪዎቹን ሰብስቦ አስተማረና ውሃ እንደዚህ ነው የሚዋኘው፣ እጃችሁን እንዲያርጉ እግራችሁን እንዲያርጉ ምናምን ከዛ እንዲ ምናምን ብሎ ነገራቸው። ከዛ ቪዲዮ አሳያቸው እንዴት እንደሚዋኝ ገብቷቸዋል። አዎ። ከዛ ፈተናቸው ስለ ውሃ ዋና ሁሉም ደፈኑ። በወረቀት ላይ ፈተናቸው ደፈኑ ብሎ አሁን አልፋቸዋል ብሎ ወንዝ ይዞ ሄደ። ሁሉም ተበሉ። ያ ዕውቀት ነው። ይሄ ደግሞ ክህሎት ነው። በተግባር ማድረግ መቻል 100 ዓመት ቆመ ሳይክል ሰው ሲነዳ ብታይ በ101ኛ ዓመት መተበት ሞክር አትችልም። ገብተህ ተለማምደ ነው ያንን ስኪል የምታመጣ። አሁን መሪ ብለን ስንል የመሪነት ኳሊቲን ነው የምናወራው። እስልምና ውስጥ መሪነት ከዕውቀት ጋር ይያያዛል ወይ? ዕውቀት ጋር የሚያያዘው ስፔሲፊክ ዕውቀት እንጂ ለምሳሌ አንተ ቴኒስ ላይ ስፔሻላይዝ አድርገህ እና እግር ኳስ ግጥሚያ ብዬኔ ባሰልፍ ትችላለህ ወይ ስትል አትችልም። ለምን? ያንተ ዕውቀት ያንተ ዝግጅትና ክህሎት ለቴኒስ ከሆነ እግር ኳስ ላይ አሁን ሸኾቻችንንም አሊሞቻችንን ኖት ሸኾቻችን ብቻ ምሁራንንም እኮ ምሁራንም ቢሆን አንድ በፋርማሲ የተመረቀ ሰውዬ ምሁር ነው ብላ አምጥተህ ፖለቲካ ላይ ብታስቀምጠው ዜሮ ነው የሚባለው። የሱ ትምህርትና ይሄኛው ትምህርት አይገናኝም። የተማረ በሚል ስም ሁሉም አንድ ካታጎሪ ውስጥ አይቀርም። ስለ መሪ ስናወራ እዚህ ቦታ ማን ተቀምጦ ሊመራንና ይህንን የተሰጠውን ስራ ይጨርስልናል ነው ሚዛኑ እንጂ ዓሊም ነው በሚል ካታጎሪ ፍቅህ የቀራውን ሰውዬ አምጥተህ የህግ ክፍል ኃላፊ ብታረገው አሁን ፌደራል መጅሊስን ብታይ ዛሬ ያለው 14 አካባቢ ስራ አስፈጻሚ ያለው ከዛ ውስጥ አካዳሚ ባክግራውንድ ትምህርት ያለው አንድ ወይ ሁለት ሰው ነው። ያንዳንዱ ሰው የዘርፍ ኃላፊ ሆኖ ይመጣል። ዘርፍ ነው የሚመራው። የዘርፍ ኃላፊ ሆኖ ሲመጣ አንዱ የታሪክና ቅርስ ክፍል መሪ ነው ምሳሌ፣ ወይ ደግሞ የህግ ክፍል መሪ ነው፣ ወይ የውጭ ግንኙነት ነው ምናምን ብለህ ሰጥሃቸው። አንድ በፍቅህ ስፔሻላይዝ ያደረገና ኪታብ የቀራ ሰውዬ አማርኛ ማንበብና መጻፍ የማይችል ሰው ወይም ደግሞ እንዲህ አይነት ስራ ላይ ሰርቶ የማይችል ሰው አምጥተህ አስቀመጥከው። የሱ ስፔሻላይዜሽን አረብኛ ነው የተማረበት፣ ትምህርቱ ስለ ፍቅህ ነው። ሁሉም ሰው አንዳንድ ዘርፍን ይምራ ብለህ አስቀመጥከው። ከዛ መጨረሻ ምንድን ነው የሚሆነው ስትል ዲፓርትመንቱን መምራት ይችላል ወይ ነው ፈተናው አይደል? ሚዛኑ የተሰጠውን መምራት ይችላል ወይ? በግል እንደ ስራ አስፈጻሚ ደግሞ የተሻለ የሙስሊም አመራር እንዲኖር ኮንትሪቢዩት ማድረግ ይችላል ወይ ነው ሚዛኑ። ዕውቀቱ ሌላ ነው። እዚህ ጋር ከሱ የምጠብቀው ደግሞ አልገጠምም። ስለዚህ አንድ መስሪያ ቤት ማስታወቂያ ሲያወጣ የሥራ መደቡን ጠቅሶ ለዚህ የሥራ መደብ የሚያስፈልገው ይሄን አይነት የትምህርት ይሄን ያህል የሥራ ልምድ ብሎ ነው የሚቀጥረው። መጅሊስ ጋር ሲሆን ለምን እንደዚህ ይሆናል? ተቋሙ ተቋማዊ አቅም ኖሮት የተሻለ እንዲሆን ከፈለግ ምን ለመስራት ነው ማስታወቂያ ማውጣው? መጅሊስ ማስታወቂያ ሰራተኛ ላይ ሲያወጣ በጋዜጠኝነት ክፍል ፈልገ ኢኮኖሚስት የተማረ ወይ አረብኛ ቋንቋን የተማረ ጋዜጠኝነት ምንም የሌለው ሰው አምጥተህ ትተካለህ? ትቀጥራለህ? አትቀጥርም። ለምን ታዲያ መሪዎች ዋናዎቹ ላይ ለምን እንደዚህ ነው? ሰራተኛ ላይ እንደዚህ የምታረቅ ከሆነ ለምን መሪዎቹ ላይ? ምክንያቱም መሪዎቹ ናቸው የሚወስኑት። ይህን ሰራተኛ የሚያሰማሩ የሚወስኑ አቅጣጫ የሚሰጡ እነዚህ ሆነው እያለ ይህንን ዝም ብለን በዘፈቀደ እናድርግ ስንል ይሆናል ወይ? አንድ ሸኽን ወስደን ሆስፒታል ያለው ወይ ቢዝነስ ድርጅት ያለው እኔ ዓሊም ነኝና እኔ ራሴ ስራ አስኪያጅ ሆናለሁ የተማረ ሰው አልፈልግም አስተዳደር አልፈልግም ይላል ወይ? እንዳይከስርብኝ እንዳይወድቅብኝ ማንን ልቅጠር እንዴት ይሁን ምናምን ብሎ ተጨንቆ አስቦ ድለ ቦታው ሰው የሚፈልገው ዘርፉን እንጂ እኔ በቀረሁት ኪታብ መራለሁ ብሎ ሄዶ ሆስፒታል ያለው ሰው ሆስፒታሉን ሊመራ ይችላል ወይ ቢዝነስ ካምፓኒ ያለው ሊመራ ይችላል። እኔ ምን ያቀተኛል ብሎ ሄዶ መኪና ይነዳል። በማይችለው መኪና መንጃ ፈቃድ አውጥቶ ሰርቲፋይድ ሆኖ ነው እንጂ ሄዶ እኔ ምን ያንሰኛል እኔ ኪታብ ቀርቻለሁና መኪናው ልንዳብል አውቶቡስ ያለው ሰው ይችላል አይችልም። ልክ እንደዛው ነው ይሄኛው። የኢልም ጉዳይ ሌላ ነው፣ የአገልግሎትና የክህሎት ጉዳይ ሌላ ነው። ይህን ግምት ውስጥ ከተን ተቋሙን የትም ቦታ ላይ ሰው መቅጠርም ይሁን ሰው መመደብም ይሁን መምረጥም ስናስብ ምን ሊሰራልኝ ፈልጌ ነው ማመጣው ብዬ መጀመሪያ ስራውን አይቼ ለዚህ ስራ ይሆነኛል ወይ ብዬ ካሉት ሰዎች መሃል እመርጣለሁ እንጂ ስራው ምንም ችግር የለውም አንተ ብቻ ሸካልከኝ ልክ አይደለም። የኔ ፖይንት ሸኾቹ ላይ ትኩረት አድርጎ ያነሳበት የራሱ ምክንያት አለ። ግን የተማረውም ሰው ቢሆን ምሁርም ቢሆን እኮ ዘሴም ነው።